ዛሬ ጭንቀቱ በስቷል ሐሳቡ በርትቷል ሁሉም ሰው በየቦታው በትንሽ በትልቁ ይጨነቃል ከዚህ ጭንቀት በምን እንውጣ መፍትሄው ሶላት ነው እንደ ሙእሚን ሶላት ብዙ ነገራችንን ያስተካክላል ሶላት ብዙ ነገሮቻችንን ለውጣል ሶላት ለኛ ማረፊያ ሆናል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሶሉ ከማ ረአይቱሙኒ ይصلينا ያሉት እኔ ስሰግድ እንዳያችሁኝ ስገዱ ያኒ እኔ ስሰግድ እንዳያችሁኝ ስገዱ ያለ እናንተ ነጃ ያወጣችኋል የነብዩን ሶላት እንግዲህ لا تسالوني عن طولهن وحسنهن እናታችን አይሻ እንዳሉት ስለርዝመታቸውና ስለውበታቸው አጠይቁኝ ይሉ ነበር በአንድ ረክዓ ሶላት ረሱል አሚን ብቻቸውን ሲሰግዱ 6 ጁዝ ሱረቱል በቀራ ጀምረው ሱረቱል ኒሳ ላይ ይሄዱ የነበረበት ታሪክ ይታወቃል ስንቶቻችንን አንድ ገጽ ቁርአን ቀርተን ሶላትን በጦማዕኒና በተረጋጋ መንፈስ ውስጣችን ሰላም አግኝቶ ምን ሰግዳ ያለ ነው ብዙዎቻችን መሮጥን መቸኮልን መውጣትን እየተሰበን ነው ሶላት ላይ ምን ቆመው ሶላታችን ሶላት ሊሆን አልቻለም ሶላትን በትክክል እንስገደው ሶላታችንን አላህ ጋር መቃረብ ያድርገን እንስገደው ሰላም ማግኛ የውስጥ መረጋጋት ያድርገን እንስገደው ሚል መልእክት ነው የዛሬው መልእክቴ